ነገር እንደነፋስ ሽውታ ነው ብለሽ ቀስቀስ አደረግሽው የስንቱን ተመሽ አቤት ቁንጅናሽን ስንላበሳሽው ጭራሽ ሰላብለሽ ስንቱን አስደመምሽው ይኸው ጨመረልሽ ከኩዮችሽ በላይ ሰላ በማለትሽ በቃሽ ለአደባባይ አደባባዩማ ሁሉም ታይቶበታል እንዳንቺ ካገሩ ማን ተመርጦበታል በይ በይ ሰላም 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 በይ በይ ሰላም ውድል እንጂ ሰው ለምርጫ እሱን በምን ቃል እንደምገልጸው እኔ አላውቅም። ከዚህ በኋላ ታላቅ ወንድም ማለት ታናሽ እህቴ ነች። በጣም ብዙ ክብር ሰጥተኸኛል። የእውነት በጣም አክብረኸኛል። አመሰግናለሁ ለሰጠኸኝ ቦታ፣ ለሰጠኸኝ ክብር፣ ለሁሉም ነገር። ትልቅ አዋርድ መሸለም የሚገባት የሴት ጀግና ነች እና ትልቅ ቦታ ደርሰሽ ላይሽ እፈልጋለሁ። በዚህ ሶሻል ሚዲያው ላይ ብቻ ሳይሆን በራስሽም በቃ የሆነ ደረጃ ደርሰሽ ቼለነች ቼኔ ሴት ነበረች በአንድ ወቅት ማለት እፈልጋለሁ። ብቻ ስለሁሉም ነገር በጣም አመሰግንሽ፣ በጣም ማከብርሽ፣ በጣም ወድሻለሁ። ዳሩ አይጠቅምህም እንጂን ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቻችን ደህና ናችሁ? ሰላም እንዴት ናችሁ ቤተሰቦቻችን? እኛ ያለን እግዚአብሔር ይመስገን ደህና ነን። ያው ዛሬ ብዙም ደስ በማይል ቪዲዮ ነው የመጣ ነው። እውነት ለመናገር በጣም ነው የሚከብደው፣ በጣም ነው የሚያስጠላው፣ ስሜቱ በጣም ነው የሚደብረው። ምን እንደሆነ ብቻ ያው ማየታችሁ አይቀርም ሁሉንም ነገር። ያው በእርግጠኝነት ሁላችሁም አትጠብቁትም። አንዳንዴ በህይወታችን ስር ያው ያላሰብነው ነገር ሊያጋጥም ይችላል። እኛ እንዳሰብነው አይደለም፣ ፈጣሪ እንዳሰበልን ነው የምንጓዘው እና የኛ እቅድ ፕላን ብዙ ነበረ። ያው እንግዲህ